Here's to the boy wonder, the kid, the miracle man, the keeper's nightmare, the phenomenon, the unstoppable, the number 9, the king. Here's to Ronaldo, ladies and gentlemen. ክስተት ነው ኤል ፊኖሚኖ ፈጣን ነው ከፌራሪ የሚነጻጸር ንጉስ ነው ሁሉንም ነገር ያሟላ ጨራሽ ነው የተከላካዮች አበሳ ግብ ጠባቂዎች እርሱ ከመጣ ይፈተናሉ ላለቃቸውም እጅ ይሰጣሉ ዳኞች እርሱ ከወደቀ ሳያመነቱ ፊሽካቸውን ይነፋሉ ፈጽሞ እንደማያጭበረብራቸውም ያምናሉ በእግር ኳስ ሁሉንም ነገር አሸንፏል አድናቂዎቹ በጎሎቹ ፈንጥዘዋል ተቀናቃኞች እርሱን ለማቆም ብዙ ለፍተው ሳይሳካላቸው ቀርተዋል በጀገነበት መድረክ በጉዳት ሲያነባም እግር ኳስን የሚወዱ ሁላ በጋራ ሐዘናቸውን ገልጸዋል ከጉዳት ማግስት መልሶ ሲያንሰራራም ቆመው አጨብጭበዋል ዘመናዊ እግር ኳስ ሊያጣው የማይገባ የተባለለት 9 ቁጥር ለባሽ ሮናልዶ ሉዊስ ናዛሪዮ ዴሊማ ኤል ፊኖሚኖ ክስተቱ የማይዘነጋው አጥቂ በትሪቡን የኮከቦች ገጽ ልብ በሉ የምናወራው ስለ ክርስቲያኖ ሮናልዶ አይደለም እየተናገርን ያለነው ከሪዮ የድህነት ጎዳናዎች ተነስቶ ክርስቲያኖ ሮናልዶ ከሚለው ስም በፊት በዓለም እግር ኳስ ከፍ ብሎ ስለነገሰው ታላቁ ሮናልዶ ነው ኤል ፊኖሚኖ ሮናልዶ ሉዊስ ናዛሪዮ ዴሊማ 1996 ከ18 ዓመታት በፊት ባርሴሎና ከካምፓስቴላ የተጫወተ ነው የካታሎኒያ አሰልጣኝ ደግሞ የእንግሊዞች ኩራት ሰር ቦቢ ሮብሰን ናቸው ሰውየው ነፍሳቸውን ይማር ሰር ቦቢ ሮብሰን ሜዳ ላይ የሚያዩትን ነገር ለማመን ተቸግረዋል አይናቸውን የተጠራጠሩት አሰልጣኝ ጭንቅላታቸውን በእጃቸው እስከመያዝ ደረሱ በርግጥ ይሄንን ነገር የሰው ልጅ ይፈጽመዋል ሲሉ ራሳቸውንም ጠየቁ ኤል ፊኖሚኖ የካምፓስቴላ ተከላካዮችን ከመሃል ሜዳ አንስቶ እርስ በርስ የደራረበ በማይታመን ፍጥነቱ ታግዞ ጎል አስቆጠረ You're just lost for words. He is just brilliant. Georgie Best, Diego Maradona, Johan Cruyff. They're all getting outshone by this incredible man. Well, I've said it so many times this season. He's the best on the planet. ሰር ቦቢ ሮብሰን ከዛ ክስተት በኋላ ስለ ሮናልዶ ሉዊስ ናዛሪዮ ዴሊማ እንዲህ ተናገሩ Good thighs and he had a good physique. And he was very quick, very, very quick. Muy rapido, muy. And he could dribble, and he could feint, and double feint. And he had this acceleration, like a Ferrari. በአካል ብቃት የዳበረ ቴክኒክን ከብራዚል ጎዳናዎች የተማረ ፈጣን አብዶኛ በቃ ይሄ ልጅ የፌራሪ ያህል ነው ሲሉ ተደመጡ ሰር ቦቢ ሮብሰን አልተሳሳቱም ትንሹ ዳዶዶ በኳስ ከነገሰችው የቆነጃጅት ሀገር ብራዚል እየተነሱ የዓለም እግር ኳስን በቁጥጥራቸው ስር ካደረጉ የሀገሩ ከዋክብቶች ተርታ ተቀላቀለ ከሪዮ ዲ ጄኔሪዮ ድህነት ካራቆታቸው ጎዳናዎች የተጀመረ ወርቃማ የኳስ ሕይወት
ጥቅምት 7 1993 ክሩዜሮ ከባሃያ የተጫወቱ ነው። የፊት ጥርሶቹ ወጣ ያሉት የ16 ዓመቱ ታዳጊ በጨዋታው በርካቶችን ያነጋገረ አቋም አሳየ። ፈጣኑ ልጅ 5 ጎሎችን አስቆጥሮ የሀገሩ የመገናኛ ብዙሃን አዲስ የመነጋገሪያ ርዕስም ሆነ። ገና ከልጅነቱ አንስቶ ለፍላሚንጎ ለመጫወት እየተመኘ ቢያድግም ክስተቱ የክሩዜሮ አባል ሆነ። የ1970 የብራዚል የዓለም ዋንጫ ኮከብ ጀርዚኒዮ ትንሹን ሮናልዶ ወደ ክሩዜሮ በማምጣት ዋናው ተዋናይም ነበር። የ17 ዓመት ታዳጊ ሆኖ ለክሩዜሮ ሲጫወት ተመለከትኩት። በቃ ያኔ ነው እርሱ ታላቅ ተጫዋች እንደሚሆን የተረዳሁት ይላል የ2002 የብራዚል የዓለም ዋንጫ ስኬታማ ቡድን አምበል የነበረው ማርኮስ ካፉ። ካፉ ያኔ ከ20 ዓመት በፊት በክሩዜሮ ሮናልዶን ከተመለከተ አንስቶ ዛሬም ድረስ በክስተቱ ኤል ፊኖሚኖ ደረጃ የሚቀመጥ ተጫዋች እንዳላየም ይመሰክራል። በክሩዜሮ በ47 ጨዋታዎች 43 ጎል አስቆጠረ። ካርሎስ አልቤርቶ ፓሬራም የ17 ዓመት ታዳጊውን የአሜሪካው የዓለም ዋንጫ የሴልሶ አባል አደረጉት። ከሮማሪዮና ቤቤቶ ተደናቂ ጥምረት የመማር አዲስ እድል። ብራዚል በአሜሪካ የዓለም ሻምፒዮና ሆነች። ታዳጊው ሮናልዶ ለሰከንድ እንኳን በዓለም ዋንጫው ሳይጫወት አሜሪካን ቢለቅም ከ24 ዓመታት በኋላ በመጣው ድል ከጓደኞቹ ጋር ፈነጠዘ። ከዓለም ዋንጫ መልስ በሮማሪዮ ምክር ፒኤስቪ አይንዶቨንን ተቀላቀለ። 2 ዓመታት በደች ኤር ዲቪዚዮ 54 ጎል በ58 ጨዋታ። የ19 ዓመቱ ታዳጊን ከፒኤስቪ ለማስኮብለል የአውሮፓ እግር ኳስ ታላላቅ ክለቦች መሻማት ጀመሩ። ባርሴሎና የፉክክሩ አሸናፊ ሆነ። 1996-97 የውድድር ዓመት 19.5 ሚሊዮን ዩሮ ካታሎኒያን ካዝናቸውን ሰብረው ክስተቱን ወደ ካምፕ ኑ አመጡ። ወርቃማው ጊዜ ላሊጋው በኤል ፊኖሚኖ ተአምር ደመቀ። 47 ጎል በ49 ጨዋታ። ሮናልዶ ሉዊስ ናዛሪዮ ዴሊማ ወደ ታላቅነት ተንደረደረ። ገና የ20 ዓመት ወጣት ሆኖም የዓመቱ የፊፋ የዓለማችን ኮከብ ተጫዋች ተባለ። አስደናቂ ፍጥነት፣ ማራኪ ጎሎች፣ ተከላካዮችን ግራ ቀኝ የሚያሸብረው ኮከብን የሚያቆም ጠፋ። ኤል ፊኖሚኖ ክስተቱ Here's to the boy wonder, the kid, the miracle man, the keeper's nightmare, the phenomenon, the unstoppable, the number 9, the king. Here's to Ronaldo, ladies and gentlemen. ከካምፕኑ ወደ ሳንሲሮ የተደረገ ጉዞ 1997 የዓለም ኮከቡ በአንድ ዓመት ቆይታ ብቻ ተአምር የሰራበት ባርሴሎናን ለቀቀ። ጉዞ ወደ ኑራዚሪዎች መንደር ኢንተር ሚላን። ካልቺዮ ኢታሊያ በኤል ፊኖሚኖ ተነቃቃ። 59 ጎል በ99 ጨዋታ። ኢንተር ሚላን በታሪኩ ከተመለከታቸው ታላላቅ ተጫዋቾች ተርታ ክስተቱ በአጭር ጊዜ ተቀላቀለ። ስለ ኤል ፊኖሚኖ ተአምር ሂዱና ፓውሎ ማልዲኒን ጠይቁት። ከፈለጋችሁ ደግሞ ሌላው እሳት የላሰ ተከላካይ ቺሮ ፌሬራን፣ ዳኛው ፒየር ሊጂ ኮሊናም ስለ ሮናልዶ የተለየ ብቃት ይመሰክራሉ። የስኩዴቶ ወርቃማ ዘመን፣ ካልቺዮ ኢታሊያ የከዋክብቶች መናኸሪያ፣ ሮናልዶ ሉዊስ ናዛሪዮ ዴሊማ ክስተቱ፣ ሮቤርቶ ባጆ፣ ጆርጅ ዊሃ፣ ፓውሎ ማልዲኒ፣ ጋብሪኤል ባቲስቱታ፣ ሩዮ ኮስታ፣ ዚነዲን ዚዳን፣ ኤድጋርድ ዳቪስ፣ ዩሪ ጆርካየፍ የመሳሰሉ ከብዙዎቹ በጥቂቱ የሴሪያው ፈርጦች የጣሊያን እግር ኳስ ውበት ሆኑ። ፓውሎ ማልዲኒ ብልጡ ተከላካይ፣ በኳሲዮ ዘመኑ ከሮናልዶ በላይ የፈተነው ፈጣን አጥቂ እንደሌለ ይናገራል። ዳኛው ኮሊናም በአንድ ወቅት ስለ ኤል ፊኖሚኖ ሲጠየቁ እመኑኝ እንደርሱ በተከላካዮች የተደበደበ ተጫዋች አላየውም ይላሉ። በቃ ሮናልዶ ሉዊስ ናዛሪዮ ዴሊማ አታላይ አይደለም፣ ሳይነካም አይወድቅም፣ የሚገርም ብቃት ነበረው ሲሉ ያስታውሳሉ መላጣው ዳኛ ኮሊና። The danger man that United defence would have to try and contain would be Ronaldo up front. The two showtime. Part 1 was a Royal Variety Show, a Real Variety Show. በኦልትራፎርድ እንገኛለን። 2002 ኤል ፊኖሚኖ የማድሪድ ንብረት ሆኗል። በሴሪያው ከኢንተር ጋር 5 ዓመት ከቆየ በኋላ ክስተቱ መልሶ የኳስ ሕይወቱን አደጋ ላይ ለመጣል የፈለገ አይመስልም። የስኩዴቶ ጨካይ ተከላካዮች ክስተቱን ከሚወደው ሙያው ሊያርቁት ተቃርበው ነበር። ያንን መጥፎ የጉዳት ጊዜ አልፎ በ2002 ኮሪያ ጃፓን ከብራዚል ጋር የዓለም ሻምፒዮን ሆኖ በሳንሲሮ የጓሮ በር ቤርናቦ የደረሰው ሮናልዶ ሉዊስ ናዛሪዮ ዴሊማ የጋላክቲኮ አብዮት የፊጎና ዚዳን ተከታይ ሆነ።
ቲያትር ኦፍ ድሪምስ መንደር የአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ጨዋታ ማንቸስተር ዩናይትድ ከሪያል ማድሪድ በኦልድ ትራፎርድ ፋቢያን ባርቴዝ በኤልፊኖሚኖ ሃትሪኮች ሲቀጣ Makalele, Luis Figo, Ronaldo. He's made space for himself. Ronaldo shot. Pick that out. What a hat-trick. And what a stage on which to score it. Ronaldo has done some remarkable things in his young career, but the 3 goals that he has scored here tonight against Manchester United. ከሃትሪኩ በኋላ ክስተቱ ተቀይሮ ሲወጣ የኦልድ ትራፎርድ 67000 ታዳሚ ለሮናልዶ ቆሞ አጨበጨበ። በክፍለ ዘመኑ ታላቅ ጨዋታ የሚገርም አጋጣሚ ቀያይ ሰይጣኖቹን ያሳመነ ብቃት ሮናልዶ ሉዊስ ናዛሪዮ ዴሊማ The man of the moment, the man of the night, is about to put his famous legs up. Ronaldo, after completing a hat-trick in sensational style, is to be replaced for the last quarter by the Argentine Santiago Solari, and huge applause from Manchester United and Real Madrid fans alike. He's just the best player in the world, that's what he is. They'll still look back at the end The of the European Cup continues. ከ2002 እስከ 2006 በበርናባው 46 ሚሊዮን ዩሮ የወጣበት ኮከብ በሎስ ብላንኮስ የጋላክቲኮች ስብስብ ከፊጎ፣ ዚዳን፣ ቤካም፣ ራውል፣ ካርሎስ ከመሳሰሉ ኮከቦች ተጣምሮ ምርጥ ጊዜ ያሳለፈ። በ127 ጨዋታዎች 83 ጎሎች አስቆጠረ። ካሲያስ ያድናል፣ ሮናልዶ ያገባል የአንድ ወቅት የስፔን ጋዜጦች ርዕስም ሆነ። የማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ ለኤልፊኖሚኖ የተለየ ፍቅር አላቸው። ክስተቱም ካለቃው ጋር በየሳምንቱ ይወራረዳል። አለቃ በዚህ ሳምንት ይሄን ያህል ጎል አገባለው። ሮናልዶ ቃሉን ይጠብቃል። ፔሬዝም ባጥቂያቸው ይደሰታሉ። የማድሪድ ደጋፊዎች ሮናልዶ ወፍሯል፣ ከዚህም በላይ መንቀሳቀስ ነበረበት ሲሉ ይጮሃሉ። ራውልን ያስረሳው ኮከብ በሎስ ብላንኮስ ታዳሚዎች ብዙ ያለመወደዱ ዚዳንን ያበሳጨዋል። አንዳንዴ ከርሱ ምን እንደሚፈልጉ አይገባኝም ሲል ዚዙ የቅርብ ጓደኛው ሮናልዶን ይከላከላል። የኳስ አርቲስቱ ፈረንሳይ በውጤታማው የኳስ ሕይወት ዘመኑ ከኤልፊኖሚኖ የተሻለ ኮከብ እንደሌለም ያምናል። ከክስተቱ ጋር አብሮ የመጫወት እድል በማግኘቱ እንደሚያስደስተውም ዚዳን ይናገራል። ተንታኞች ማድሪዲያን በሮናልዶ ብቃት ውስጣቸው ቢደሰትም ልዑላቸው ራውል ጎንዛሌዝ ብላንኮ ክስተቱ ቤርናባው ከደረሰ በኋላ የማይነካ መሆኑ ለቅናት ዳርጓቸዋል ይላሉ። ሮናልዶ ሉዊስ ናዛሪዮ ዴሊማ 3 ጊዜ የፊፋ ባሎንዶር ክብርን አሸንፏል። የባርሴሎና፣ ኢንተር ሚላንና ሪያል ማድሪድ ተጫዋች ሆኖ በ4 የዓለም ዋንጫዎችም ላይ ተጫውቷል። በ1998 ያልተሳካለት የዓለም ዋንጫ ክብርን በ2002 ኮሪያ ጃፓንም አሳክቷል። በቅርቡ በጀርመናዊ ክሎዝ የጎል ሪከርድ እስኪሰበርበት ድረስ በ15 ጎል የዓለም ዋንጫ የምንጊዜም ኮከብ ጎል አስቆጣሪም ነበር። የሴልሳው ሁለተኛ ኮከብ ጎል አስቆጣሪም ነው። ፔሌን ተከትሎ በ62 ጎል ከኤርዲቪዚዮ እስከ ላሊጋ ከዚያም በካልቾ ኢታሊያ በኮከብነት አንጸባርቋል። በስፔን ለሁለቱ አያሎች ባርሴሎናና ሪያል ማድሪድ፣ በጣሊያን ለሁለቱ የሚላን ከተማ ክለቦች ኢንተር ሚላንና ኤሲ ሚላን፣ ከዚያም በኮሪንቲያንስ እስከ 2011 ተጫውቶ ለ18 ዓመታት በማይረሳ ጀብዱ የዘለቀበት የእግር ኳስ ሕይወቱን አጠናቋል። የዓለም እግር ኳስ ከፔሌ እስከ ማራዶና፣ ከጆርጅ ቤስት እስከ ዮሃን ክራይፍ ታላላቅ ጀብደኞችን ተመልክቷል። ክስተቱ ሮናልዶ ሉዊስ ናዛሪዮ ዴሊማ ከማይረሱት የእግር ኳስ ዓለም ባለታሪኮች ተርታ ይመደባል። በተቀናቃኞቹ ጭምር የሚከበር በእግር ኳስ ሁሉንም ዋንጫዎች ያሸነፈ በግሉ ያላገኘውም ክብር የለ። በየሄደበት የተዘመረለት 9 ቁጥር ለባሽ ፈጣን ነው። ከፌራሪ የሚነጻጸር ጨራሽ ነው። የተከላካዮች አበሳ ንጉስ ነው። ሁሉንም ነገር ያሟላ ክስተት ነው ኤልፊኖሚኖ። ኦሊቨር ካን አውሬው ጀርመናዊ ግብ ጠባቂ ሮናልዶን ሲያይር በተበታል። 2002 በዮኮሃማ ጃፓን የዓለም ዋንጫ ፍጻሜ መሬት ለመሬት ዳዴ ያስባለው ብራዚሊያ አጥቂን ፈጽሞ አይዘነጋውም። በዚህ ዓለም አንድ ሮናልዶ ብቻ ነው ያለው ይላሉ የክስተቱ አድናቂዎች። እርሱም ታላቁ ሮናልዶ ሉዊስ ናዛሪዮ ዴሊማ ነው ይላሉ። ኤልፊኖሚኖን ከክርስቲያኖ ሮናልዶ የሚያምታቱ የስፖርት ቤተሰቦችን አርፋችሁ ተቀመጡ ሲሉም ይመክራሉ። ታላቁ ሮናልዶ የዘመናዊ እግር ኳስ ዓለም የፊት አጥቂዎች የመጨረሻ የስኬት ደረጃን ያሳየ ተጽዕኖ ፈጣሪ በትሪቡን የኮከቦች ገጽ The boy wonder, the kid, the miracle man, the keeper's nightmare.
phenomenon. The unstoppable. The number 9. The king. Here's to Ronaldo, ladies and gentlemen.